السلام عليكم ورحمة الله وبركاته. ዚና ለሚሰሩ ሰዎች ቀብር ላይ የተዘጋጀላቸው በጣም አሰቃቂ ቅጣት ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ይነግሩናል። ዚና በመስራት ላይ ያላችሁ ሰዎች ልትሰሩም ያሰባችሁ ይሄን ነገር በደንብ አድርጋችሁ አዳምጡ። ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ሁለት መላኢካዎች ይዘዋቸው ይሄዳሉ። እየሄዱ ያለ ፈመረርና ዐላ ሚስሊ ተኑር ይላሉ። ልክ ተኑር የሚባል ይሄ ተሚስ የፓኪስታኒዎቹ ተሚስ የሚጋግሩበት የዛ አይነት ሙሉ በሙሉ የተሸፈነ ማለት ነው። ከላይ ብቻ ክፍተት ያለው እንደዛ አይነት ምድጃ ውስጥ ነው የሚቀጡት ማለት ነው። እዛ ውስጥ ፊህ ሪጃሉን ወኒሳኡን ዑራህ ራቁታቸውን ያሉ ወንዶችም ሴቶችም እዛ ውስጥ አሉ ይላሉ። እዛ ምድጃ ውስጥ ማለት ነው። ምንም መውጫ የሌለው የተሸፈነ ማለት ነው። ከላይ ብቻ ጠባብ የሆነ እንትን አለው ማለት ነው። ተኑር የሚባለው እንደነገርኳችሁ ተሚስ ፓኪስታኒዎች የሚጋግሩበት የሱን አይነት ነው ማለት ነው። ከዛ የእሳቱ ነበልባል ከታች ያነሳቸዋል ወደ ላይ ማለት ነው። በጣም ይጮሃሉ። እላይ አድርሶ ይመልሳቸዋል። በዛ መልኩ ይቀጣሉ። ምንም መውጫ የሌለው አስቡት። አይደለም ይሄ የአኺራውን ቅጣት አይደለም የአኺራ እሳት ማለት ነው። የዱንያው እሳት እንኳን እዛ ውስጥ ብትገቡ አስቡት። የዱንያ እሳትና የአኺራ እሳት በጣም ልዩነት አለ። ቆዳችን ግን ያኔም አሁንም ይሄው ስስ ቆዳችን ነው ማለት ነው። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ማሃኡላ ይላሉ። እነዚህ እነማን ናቸው ብለው መላእክቶቹን ሲጠይቁ ምን አሉ? ሃኡላኢ ሁም አዙናቱ ወዘዋኒ ይላሉ። የሴት ዝሙተኞችና የወንድ ዝሙተኞች ናቸው ብለው ለረሱል ሰለላሁ ዐለይሂ ወሰለም ይመልሱላቸዋል ማለት ነው። ይሄ ቀብር ላይ የተዘጋጀ ቅጣት ነው። የውመል ቂያማ ደግሞ ከዚህ የከፋ ቅጣት ተዘጋጅቷል። ይሄን ቅጣት በዚህ ወንጀል ላይ ሳትወብቱ የዘወተራችሁ ሰዎች ይሄን ቅጣት ትችሉታላችሁ ወይ? ስለዚህ ተውበት አድርጉ። ሞት መቼ እንደሚመጣ አታውቁም። አማክሮም አይመጣም። በድንገተኛ ሞት ብዙ ሰዎች ሲሞቱ አይታችኋል። ስለዚህ አላህን ፍሩ። ሰላም አለይኩም።